እሰጣለሁ እኔም እሰጣለሁ ደሜን ለወገኔ ለግሳለሁ። ደም ለግሶ የሰውን ሕይወት መታደግ ከሰብአዊነትም በላይ የሆነ ታላቅ የሕይወት ስጦታ ነው። አብዛኛው ሰው ለመጀመሪያ ጊዜ ደም ለመለገስ የራሱ የሆነ በጎ ምክንያት ቢኖረውም አንዳንዶች ደግሞ ላለመለገስ ከሚያቀርቧቸው ምክንያቶች መካከል ፍርሃት የመጀመሪያውን ቦታ ይይዛል። ይህን ጉዳይ በማስመልከት ለመጀመሪያ ጊዜ ደም ለመለገስ የወሰኑ ሰዎችን አግኝተን አነጋግረናል። ከመለገሳቸው በፊት የነበራቸውን ስሜትና ከለገሱ በኋላ የተሰማቸውን እውነተኛ ስሜት እንደሚከተለው አጋርተውናል። አብራችሁ ቆዩ። የሚገጥመውን መጥፎ ይሁን ጥሩ መንገዱ የኔ ደም ላንተ ያንተም ደም ለኔ መድኃኒት ነፍስን ማዳን ነው ዓላማው ስልጣኔው ወጣት ሰማህ አብዶ በሮትራክት አቡጊዳ ክለብ ውስጥ በጎ ፈቃደኞችን ስታስተባብር አግኝተናት ነበር። ከመለገሷ በፊት የነበራትን ፍርሃት እንዲህ ስትል ገልጻልናለች። ስሜ ሰማህ አብዶ ይባላል። አሁን ፈርቻለሁ ለመናገር ያው ለግሼ ስለማላቅ ያስፈራል፣ ግን አት ሴም ታይም ጥሩ ነገር ለማድረግ እያሰብኩኝ ስለሆነ ያው ጥሩ ስሜትም እየተሰማኝ ነውና እስኪ እንግዲህ እናያለን። የተቀላቀለ ስሜት ያው ብዙ ነገር ይባላል። ያው ስለ ሰው ዶኔት ሲያደርግ ምናምን አለና ከዛ ደግሞ ያው እኔ መርፌም ስለምፈራ ነው በጣም መርፌ እፈራለሁ ምናምን አላቅም ብቻ ለዛ ይመስለኛልና በዛ ምክንያት ፈርቻለሁ። መልካም ስራ እናት ሞተች በወሊድ አባት አጣን ባደጋ ያዘን ዜናን አንስማ በደም እጥረት ፍለጋ ሰው ነው ለሰው መድኃኒቱ እውነት ነው ተረቱ ደም ሕይወትን ይታደጋል ሲገኝ በሰዓቱ ባህልና እርቅ መለገስ ደም ለወገናችን ውዱን ሕይወት ያስቀጥላል ያንዳችን ለአንዳችን እሰጣለሁ እኔም እሰጣለሁ። እኔ ለመጀመሪያ ጊዜ ዛሬ ነው የምለግሰው። ደም መለገስ እየፈለኩኝ መርፌ ስለማልወድና ስለምፈራ ብቻ እስካሁን ሳለግስ ቆይቻለሁ። ዛሬ ግን እኔ የምፈራው መርፌ በህመም ላይ ካለው ሰው ሕይወት አይበልጥም ብዬ ለመለገስ ወሰንኩ ያለችው ሰማሃል እንዲህ ስትል ገልጻለች። ለመጀመሪያ ጊዜ ነው የምለግሰው። አዎ በጣም ፈርቼ ነበረ። ከዛ እኔ እንዲሁም ደግሞ እንዳልኩ እፈራለሁኝ መርፌ ምናምንና ግን ያሰብኩትን ያክል አያምም። የምር መጀመሪያ ላይ ምናምን ነው እንጂ ያን ያክል እንትን የሚል ነገር አይደለም። አሁን እኛ ሴቶች በጣም እንፈራለን መርፌ ምናምን፣ ግን it's not about ስለ መርፌው አይደለም like ከዚህ በኋላ ስለምንሰጠው ጥቅም ነውና ወርዝ ያደርጋል ብዬ አስባለሁና ምንም መስፈራ ነገር የለውም የምር እና አሪፍ ነው ብዬ አስባለሁ። ሰማህ ያንን የነበረባትን ፍርሃት አስወግዳ ደም እየለገሰች በነበረበት ወቅት ስሜቷ ምን እንደሚመስል በድጋሚ ጠይቀናት ነበር። በዚህ ጊዜ ሙሉ በሙሉ በደስታና በፈገግታ ታጅባ እስካሁን ድረስ ደም ሳትለግስ በመቆየቷ እየተቆጨች እንዲህ አለች። ወይ በጣም መክራቸዋለሁ። ምክንያቱም ላይክ ፍርሃታችን ሊያስቆመን አይገባም እንደዚህ አይነት ጥሩ ነገር ለመስራት እና እኔ አሁን ፍርሃቴ ነበር እስከዛሬ የሚያስቆመኝ ነገር ግን አሁን በዚህ ላይክ ሰዎች እየሰጡ ሳይ ምናምን በቃ እንትኑ ነው የሚበልጠው ጥቅሙ ነው የሚበልጠው። ስለዚህ ልሞክረው ብዬ መጣሁ። እንትን የሚል ነገር አይደለም፣ የሚያነከል የሚያስፈራ ነገር አይደለም፣ አይገለንም እና አይ ሆፕ ከዚህ በኋላም እንደምለግስ በተከታታይ እና ያው የመለገስ ሀሳብ አለኝ ከዚህ በኋላ እና ደግሞ በዛው ጆርኒ ደግሞ አሪፍ ነገር ነው እያደረግን ያለ ነው ብዬ አስባለሁ። ሶ እንደዚህ አይነት ሚስኮንሰፕሽን ኮሚኒቲው አዌር ሊሆን ይገባል ብዬ አስባለሁ። ኢዝሃር ዩሱፍ ይባላል። መጀመሪያ ነው ያስፈራል ብዬ አስቤ ነበረ። ጓደኞቼም በጣም እንደሚያምን ነበር የነገሩኝ፣ ግን እንደዛ አይደለም። እሱ በጣም ኖርማል። አረ እውነት ምንም ህመም አይደለም፣ ምንም አይሰማችሁም። በዛ ላይ ደግሞ በጣም ነው ደስ የሚለው። የእናንተ ደም ሰውን እንደሚያተርፍ ያሰባችሁ ስለሆነ የምታደርጉት በጣም ደስ የሚል ነገር ነው። እንደ ወጣት ሰማህ አብዶ ሩህሩህ ልብ፣ በጎ አስተሳሰብና መልካምነት የተላበሰ ሰብአዊነት ሲኖረን ሰዎችን ህይወት መታደግን የምኞት ብቻ ሳይሆን የዕለት ተዕለት ተግባራችን
የሕይወት ሥራችን እናደርገዋለን። እርግጥም የሰማዕት ታሪክ የሚያስተምረን ትልቁ ቁም ነገር ይሄ ነው። አንዲት ዩኒት ደም በመለገስ ብቻ እስከ 3 ሰው የሚደርሱ ሰዎችን ሕይወት ማዳን ይቻላል። ይህም ለተቀባዩ አዲስ ተስፋን ብርሃንን ሲሰጥ፣ ለለጋሹ ደግሞ ታላቅ ሰላምን፣ የህሊና እርካታንና የጤና ጥቅሞችን ያስገኛል። ስለሆነም ፍርሃትን ወደ ጎን በመተው በሰብአዊነት የተሞላው ርኅሩህ ልባችሁ እንዲሰራ ፍቀዱለት። ዛሬውኑ ደም በመለገስ የሕይወት አዳኝነታችሁን በተግባር አስመስክሩ። ደሜን ለወገኔ እሰጣለሁ መልካም ለወገኔ አደርጋለሁ እሰጣለሁ ደሜን ለወገኔ እለግሳለሁ